እሱን ይቅርታ የማያስደርግ ነገር ምንድነው? አንደኛ ሚዲያ ላይ ስለወጣሁት፣ ሁለተኛ ለዘመኔ ስለመሰከርኩ፣ ሶስተኛ እኔን እንደዚህ ብሎ አይጠብቀኝም፣ እንደዚህ ታዋርደኛለች ብሎ አይጠብቅም። ስላዋረድኩት እውነቱን ስላወራው ይቅርታ መቼም እንደማያደርግ አውቃለሁ። አያድርግ። ግን እኔ እዳ ካለብኝ እከፍላለሁ፣ ዛሬም ነገም። ግን ካንስሌሽን ዛሬ ነገ ሳይል ቀኑ አልፏል። ይስጠኝ፣ ህጋዊ ልሆን ሰርቼ እከፍለዋለሁ። ችግር የለም። በቃ ይቅር ይልሻል። ወንድም እህቱን ይቅር ይላል ኦፍኮርስ። እና ምንም አይነት እዳ የለበትም እሱም አንቺም እዳ የለባችሁ። በቃ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? ይቅርታ በይዋ መጀመሪያ በትህትና። እኔ በጣም ይቅርታ፣ እኔ ያስቀየምኩ ሁሉ ይቅርታ እንድታደርግልኝ እፈልጋለሁ። ካላደረግኩ ያለብኝ የለሽም ያለው ካለብኝ እከፍላለሁ። ይቅርታ ብያለሁ። በፊትም ጀምሬ እስክንድር እንዳለው ይቅርታ ጠይቀው ይቅርታዬን አይቀበለኝም። ይሄን ያክል ነፍሰ ገዳይ አይደለም። ሚዲያ ላይ ያወጣሁትም ቢሰማኝ ሰው ስለሌለ በሰው ላኩኝ፣ እሱን ጠየቅኩኝ ምናምን አልሰማኝ አለ። ይቅርታዬን አልቀበልልኝ አለ። ለምን ሰው አይሰማውም ብዬ ሚዲያ ላይ መጣሁ እንጂ እኔ ይቅርታ በጣም ያስቀየምኩ ሁሉ ይቅርታ። በቃ ፍቅር አንተ ትልቅ ሰው ነህ፣ እሷ ገና ልጅ ናት አልበሰለችም። እና አንተ ልትረዳት ይገባል። አንተ ትልቅ ነህ፣ ታላቅ ነህ። ከአንተ ይለፍ፣ ይቅርታ አድርግላት እና በቃ ፓስፖርቷንና ማንም የለኝም እኮ ግን እኔ እንደዚህ ማለት ሳይሆን ለማስመሰል ምናምን ነው የሚመስለው። ግን በቃ እኔ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? መቼ ነው ህጋዊ የምሆነው? መቼ ነው? እኔ እንደ ሰው ሰርቼ መቀየር ፈልጋለሁ። እናቴን መርዳት ፈልጋለሁ። ህጋዊ ሁኜ መስራት ፈልጋለሁ ከዚህ ሀገር። እሱ ግን ከዚህ ሀገር ብሎክ አድርጎኝ ለማሰናበት ነው የሚጥረው። መቼ ነው የሚሰጠኝ? አቡ ይሄን ብቻ አግዙኝ እኮ። እሱ ፓስፖርትና ካንስሌሽን ቢሰጥሽ እኮ ዝም ብሎ ያለ ብር እኮ አይሰራም። ብር አለሽ የምታሰሪበት መኖሪያ ፍቃድ? የለኝም፣ ግን እየሰራው የሆነ እየተበደርኩም እየሰራውም አስጀምራለሁ። እሺ በቃ እሺ ፍቅር፣ አሁን ካንተ ነው የምንጠብቀው። እንግዲህ 20,000 ህዝብ ለእህትህ ይቅርታ አድርገህ ፓስፖርቷን እና ካንስሌሽኗን እንድትሰጣት እየጠየቅህ ነው። አቡዬ አሁን መጥቶ ወንድሟ ማለትም አጎቷ አማን መውሰድ ይችላል። በዚህ አጋጣሚ የእሱ እቃም ከኔ ጋር ስላለ እቃውን ሲወስድ ዛሬ አሁን እንደጨረሰ መጥቶ መውሰድ ይችላል። ችግር የለም። ኦኬ በጣም እናመሰግናለን። ፈጣሪ ያክብርልን። ያው ይቅርታ ብሎ አድርጎልሻል። ፓስፖርትሽና ካንሰሌሽንሽን በአማን ይልክልሻል። አማን ደግሞ ማሄድ ከሆነ እኔ የራሴን ሰው ልኬ ተቀብዬ ያለሽበት ድረስ እንዲያደርሱልሽ ማድረግ እችላለሁ። እሺ እሺ፣ አመሰግናለሁ። ምንም አይነት ዕዳ የለባትም። ምረካታል። ምንም አይነት ዕዳ የለባትም። አይ እውነት ህዝቡ ቢያውቀው ደስ ይለኝ ነበር እንጂ እንኳን ይህን እረዳታለሁ እንኳን ያለባት ለመቀበል እኔ እረዳታለሁ። ግን ህዝቡ ቢያውቀው ደስ ይለኝ ነበር። ምክንያቱም ያወጣ ለሕክምና ብቻ ምን ያክል እንዳወጣው የጎደለባት ድርሃም ብላለች። ራሷ ለእስክንድር መኪናውን ሽጦ 27,000 ድርሃም አውጥቶ ነው ያሳከመኝ ብላ የተናገረችውን እስክንድር ተናግሯል። እንደውም ድገመው ስትለው አያስፈልግም ብሎካል። እኛ ግን ኦልሬዲ ሰምተነዋል። ስለዚህ ወንድም ደግሞ ለእህቱ ኩላሊቱንም ይሰጣል አይደለም ገንዘቡን። ስለዚህ ምንም አይደለም። ለእህትህ ነው ያደረገው። አቡኔም ሁሌም አመሰግነው። ሁሌም እኔ መናገር ፈልጌ አይደለም ሚዲያ ላይ ወጥቼ እንደዚህ ያወራሁት። ለሱ ይሄ እንደማይገባው አውቃለሁ። ታምሜ እንኳን ወንድ ልጅ እንደ ሴት ሆኖ ሲያስለኝ መጥቶ ትራስ አድርጎልኝ ምናምን እንደሚሄድ ምናምን ውስጤ አውቃለሁ ውለታ እንዳለብኝ። ግን ምን ላድርግ? ለማን ልናገር? ማን ይስማኝ? ለቤተሰብ ተናግሬ ማን ይስማኝ? ለየች ተናግሬ፣ ለሮዝ ተናግሬ፣ ለሚስቱ ተናግሬ ሳምሪ ልሰማኝ አልቻለችም። እና ሚዲያ ላይ ካንቺ የመጣሁት እሱ የሚገባው ሰው ሆኖ አይደለም። ግን ምን ላድርግ? አማራጭ ስላጣው ነው። እንደዚህ አይገባውም አውቃለሁ። ኮሜንት የምትሰድቡኝም እውነታችሁን ነው። ግን እንኳን እንደዚህ ላደረገልኝ ነው እና ባያደርግ እንኳን ወንድምሽን አሳልፈሽ ለምን ትሰጫለሽ ብላኛለች ሳምሪ። ሁሉም ሰው ብሎኛል። ግን ምን ላድርግ? አማራጭ የለኝም። በምነው እኔ ካንስሌሽን ህጋዊ ሆኜ በምነው ሰርቼ ራሴን ምቀይር? ህጋዊ ካልሆንሽ ፖሊስ ይዞኝ አገር ቤት ብገባስ? ራሴን ሳልቀይር ሁሌ ከችግር ሁሌ ከጥገኛ ሁኜ መቼ ነው እኔ ሰው መሆነው? ህጋዊ ካልሆንኩ ከባድ ነው ታውቃላችሁ። እና
እንደዚህ ላቀርበው የቻልኩት ምክንያት ካንስሌሽን እንዲሰጠኝ ነው እንጂ ብር እንዲሰጠኝ ምናምን አይደለም። በስበብ ነው እንደዛ ያልኩት። መኪና ሽጦ ብር ቢያጣም መኪና ሽጦ ስላሳከመኝ እኔ ይሄ አይደለም የከፍለው ውለታውን ፈጣሪ ይክፈለው ማለት ነው። አውቃለሁ ሰው ሆኖ ማይሳሳት የለም። አዎ እኔ ስለተሳሳትኩ እንደዚህ ስላወጣሁት እጅግ በጣም ይቅርታ። ግን ይቅርታ አይቀበለኝም ማለት ከተቀበልከኝ ይቅርታ ብያለሁ። አያሽ ህዝብ ባለው ልጅ ነኝ ተረዳኝ። በፊትም ጀምሬ እኔ ሁሌም ይቅርታ ጠይቀዋለሁ። ይቅርታዬን አይቀበለኝም። ምን አጠፋው? እሺ ወንድ ጋር ተጀናጀንኩ፣ አውርቻለሁ። ቢደበድበኝም እሺ እህቱ ነኝ ይደብድበኝ ብዬ ምንም ምናምን አልዝም። ግን ይቅርታዬን የማይቀበለኝ እኔን እንደ ቆሻሻ ምን አድርጌው ነው? እኔ ማንም እንደሌለኝ ያውቃል። ሰው ወገን አይዞሽ አይዞሽ። እኔ ሰው እንዳላለኝ ወቃ ለምንድን ነው የማይረዳኝ? ለምንድን ነው ሁሌ ከጎንሽ ነኝ የማይለኝ? አይዞሽ በቃ ከዚህ በኋላ ይልሻል። እኔ ወንድ ልጅ ስላወራው ምን አደረኩኝ? ወይስ ድቃላ ይዤ እኮ አልመጣሁበትም። ምን አደረኩኝ? አወራው በስልክ ወጥቼ አላደርኩ ምን አላልኩ። ስልክ ግን አወራለሁ። ልጅነት ይሁን ምን ይሁን አላውቅም። ወጣትነትን እሱ ማሳልፎታል። ምን አለ ቢረዳኝ። እሱ ቶሎ ብሎ የሚያስብ ቶሎ ብሎ በኤሌክትሪክ መግረፍ፣ ቶሎ ብሎ መቆጣት ምናምን መበሳጨት። መቅደስ አሁን ወደኋላ አንመለስም። ጨረስን፣ ዘጋን እኮ። ይቅርታ ተጠያየቃችሁ፣ ይቅርታ ጠየቅሽው፣ ይቅርታሽን ተቀበለ። ምንም ዕዳ የለብሽም ከዚህ በኋላ አለሽ። አንቺ እሺ ይቅርታ እሺ ማልሽ። ፓስፖርትሽና ካንሰሌሽን ነገ መጥቶ አማን ይውሰድ አለ። አለቀ፣ ዘጋን እኮ። ተዘገለም ወደኋላ እንደገና በኤሌክትሪክ ስለመግረፍ ታወሪያለሽ። አለቀ፣ ጨረስን። እሺ ይቅርታ እሺ ይቅርታ ፍቅር ሚዩት ነክ እኮ በየትኛውም መንገድ ከመግባቴ በፊት እኮ በጣም ይህን ቀን የረገምኩበት ወይም ደግሞ በጣም ያፈርኩበት ቀን እኔ ከእህቴ ጋር እንደዚህ የቀረብኩበትን ቀን ነው። በየትኛውም መንገድ ቢሆን እንኳን ከእህትሽ ጋር እንኳን እህቴን ከማንም ጠላት ጋር እኮ ይቅርታ ትባባያለሽ በየትኛውም መንገድ። ስለዚህ እኔም በነገራችን ላይ 20 ሺህ ያላችሁት ህዝብ እንድትረዱኝ የምፈልገው ሚስቴ አይደለች፣ ፍቅረኛ አይደለች፣ ሌላ ባዳይ አይደለች፣ እህቴ ነች። እኔ ህይወቷ እንዲበላሽ ካለመፈለግ አንጻር ነው ቁጥጥር የማደርገው። ምን አገባኝ? ሰው የራሱን ህይወት እንዲኖር እድሉ በነገራችን ላይ ቅድም ሪከርድ ስታሰሚ ለወንድሜ ነግሬ ያለችው እውነት የሚወድሽ ከሆነ እስኪ ያናግረኝ ብዬ ስልክ ተቀብዬ ሁሉ ደውያለሁ። ምክንያቱም በዚህ ዘመን ሴት አይደለም መጠየቅ ያለባት ወንድ ነው። እኔና ክብርሽን የሚጠብቅ ነገር አድርጊ ነው። ከዛ በዘለለ እኮ ምክንያቱም አሁን ትናገር በፐርሰናል ጉዳይ በዋናነት ጸባችን ከወንዶች ጋር ባለው ምክንያት ነው። ሜቢ አሁንም የሷ ሞራል የሚጎዳ ነገር ማውራት ስለሌለብኝ ላሳጥረው። ጸባችን ይሄና ይሄ ነው። ስህተት ከሰራው ይቅርታ። ሜቢ ግን ምንድነው እናትም አባትም ሁሉ ነገሯም እኔ ነኝ ከኢትዮጵያ ጀምሬ እስከዚህ ድረስ። ምክንያቱም ቅድም ያልኩት ውሸት አይደለም። መጀመሪያ ኦፕሬሽን ተሰራች። በዛ ኦፕሬሽን አትድን ስትል ብዙ አሁንም ወደ ኋላ እንዳልመለስባችሁ እኔ ለሷ በማሰብ እንጂ የተለየ መጥፎ ማንነት ኑሮኝ አይደለም። እንዲያውም ስለራሴ ማመስገን ካልሆነ በስተቀር ቤት ውስጥ ማንኛውም ሰራተኛ ከወጣ በኋላ በተለያዩ መንገድ ቢያነሱኝም እኔ እንጃ ስለራሴ አለመስከር ብቻ ባጭሩ እንኳን ለእህቴ ማለት ነው። ስለዚህ ለሰራሽ ስህተት ይቅርታ ማለት ነው። የሰራሁት ስህተት ካለ ይቅርታ፣ ላደረግሽው ነገር ይቅርታ አድርጌልሻለሁ። በየትኛውም መንገድ ክርስቲያን ነኝ። እንኳን አንቺ እንደ ተጋልሎ እኮ ሰው ይቅርታ ይባባላል። ስለዚህ ምንም ችግር የለውም። ቤትሽ ነው። በማንኛውም ሰዓት መምጣት ትችያለሽ። ከሳምሪ ጋር አስታርቅሻለሁ። ሜቢ እሷን በየቦታው እየሄድሽ ላይቭ ላይ ስሟን አጥፍተሻል። ምንም ያላደረገችሽን በየትኛው መንገድ በምንም መልኩ ከጸብ የሚገኝ ነገር አንድም ነገር የለም። ምንም የሚገኝ ነገር የለም። 20 ሺህ ሰው ባለበት 2 ቀን ሙሉ ስራ ማስፈታቱ ዋጋ አልነበረው በየትኛው መንገድ በምንም መልኩ። እኔም እንደዚህ አደርግሻለሁ እንደዚህ የተለያየ ነገር ስናገርሽ ነበረው የተለያየ ሪከርድ ይላክልኛል። ለኔ ሞት ነው። ምክንያቱም ምንም አይነት መልካም ስራ ብትሰሪ
ምን መሰገነው ነው የፍቅር እህት እኮ ነች። የፍቅር ዲዛይን መጥፎ ስራ ስትሰሪ ደግሞ የፍቅር ዲዛይን እህት እኮ ነች ነው። ያ ነው እኔን ያሳበደኝ፣ እኔን በቃ መጥፎ ሰው ያደረገኝ ያ ነው። ስለዚህ ላሳጥረው ልዝጋው። ይቅርታ ለሁሉ ነገር ጨርሻለሁ። እናመሰግናለን በጣም ፈጣሪ ያክብርልን። ስለዚህ በመጨረሻም ይቅር ስለተባባላችሁ ደስ ብሎናል። ስለሰማችሁ እናመሰግናለን። ፓስፖርትሽን እና ካንስሌሽንሽን ነገ ከነገ ወዲያ አማን ሄዶ ይወስዳል። ስለዚህ በነካ እጃችሁ ከአማን ጋርም ተታረቁ። ቤተሰብ ናችሁ። እሷ እህትህ ስትሆን ወንድምህ ነው። ይገባኛል። እኔ አማን የፈለገ ብዙ ነገሮችን አድርጓል። ብዙ ስህተቶችን ፈጽሟል። ሰብለ ስላቀረበችው እኔ